ትምህርት ቢፈቀድ በጅልባብ ትምህርት ይፈቀዳል ቢባል እንዲሁም ከአህለል ቢድዓ ጋር መጅሊስ አብሮ ቢሆን ከሰለፍያነት ያስወጣዋል ወይ? ምን ትላለህ? ስለዚህ ትምህርት ይቻላል ብሎ ትምህርት ቤት ስላስገባ ሙኻለፋ ሐራም ሰርተሃል ነው ምንለው? ክልክል ነው። እክትላጥ እየሰራ ስለሆነ ማለት ነው። በእክትላጥ ከሰለፍያነት ባናስወጣው መስአላ ፍቅህየ። ይህንኛው ግን ሙዓመላ መዓ አህለል ቢድዓ ነው። የኩን ሚንሁ በቃ ይደመራል። ምንም እንደዚህ አይነት ድርድር የለም። እንዴ ሰለፎቻችን ናቸው የተናገሩት አኩሉ መዓ አልይሁድ ወነሷራ ወላ አኩሉ መዓ አልሙብተዲዕ። ወከዛሊከ ሙዓመላ የሚባል ነገር ደግሞ ከባድ ነው። አብረ ዳዕዋህን ነው የምትዘረገው። ሙዓመላ ማለት ሌላ አይደለም፣ ሌላ እኮ አይደለም። ይሄ ውስጥ ገብተሃል ማለት እኮ አብረህ እየተዛዘዝክ እየተቀበልክ እንደዚህ እያደረግክ ምን እንደዚህ እናድርገው በዚህ ስራ እየተቀበልክ ስራ አስፈጻሚ እኮ ነው የምትሆነው። ገብተሃል ማለት አስፈጻሚ እኮ ነው። አስፈጻሚ ከሆንክ ታዲያ ፈማዛ በቂ ለክ ሚነ ሱና ምን ይቀርሃል? እምሽክ ጥርግ ብለህ ነው የምትወጣው ከሱና። ምንም የሚያጠያይቅም አይደለም። ግልጽ አይደል እንዴ? ግልጽ አይደል? ሸርሁ ሱና የቀራው ሁሉ ነው። አሁን ትናንትና ጀምዕዮች እያሉ ሲቀጠቅጡ የነበሩ ነው። ዛሬ ይሄ ሀጃዊራው ቡድን እንደዚህ ሄዶ የተዘፈቀው የተቀቀለው ትናንትና ተመዩዝ التميز دعوة السلفية في اليمن متميزة عن أهل البدع እያለ ቀውጢ ሲያደርገው የነበረ ዛሬ ላይ ምሽክ ብሏል። ግን በያገሩ ነው የወደቁት። አሁንማ ብዙ ነገር ሰማን እኮ በያገሩ hatta በጀምዕያ አመጣበታለሁ። ብዙ ኢንፎርሜሽን አለኝ፣ አግኝቻለሁ ብዙ ኢንፎርሜሽን። ጀምዕያ ጋር ላዩን ይጠልዛሉ እንጂ ውስጧን ያለችዋን ከች እንላለን بإذن جل وعلا። والله እንደዚህ ተደብቀህ እንደው የምታደርገው ነገር ጥሩ አይደለም። እንደዛ ያንን ጀምዒ ይሄ ኤልያስ አህመድ ማለት እንደዚህ ነው እንደዛ አድርጎ ምን አንተም በሌላ በኩል ገብተሃል። እኔ ኤልያስ አህመድ ቆይ ምን በጣም አበሳጭቷቸዋልና ነው። ተበሳጭተህ በምቀኝነት አትናገር ሰው ላይ፣ ከዲን አንፃር ተናገር። አለበለዚያ አንተ የምታወግዝበትን እሱን የተቸህበትን አንተ ከሰራሃው እንዴ ዜግነት አለው እንዴ? ወንጀል ብሔር አለው እንዴ? ወይ ለከሌ ቡድን ይፈቀዳል ለከሌ ቡድን አይፈቀድም ተብሏል እንዴ? አንተ ኤልያስ አህመድ የሚባለውን ስቀጠቅጥ ነበር። እኔ ከሱ ዲፋ እያደረኩ አይደለም፣ ግን ራስህ እንደዛ ስቀጠቅጥ ቆይተህ እነሱ ጋር ነው የሚሄደው እያልክ እነሱ ጋር ተቀላቅሏል እያልክ አንተ በጎን ከተቀላቀል ምን ፈርቅ በይነከ ወበይነ? አንተም በዶሩራ ነው አልክ፣ እሱም በዶሩራ ነው የሚልህ። ኢኽዋንም ከሱፍይ ጋር ለምን ስትለው ዶሩራ ነው የሚልህ። መውለድ ለምን ይፈቀዳል አልክ፣ ለምን አዋጅ ሲነገርክ ለዶሩራ ነው የሚልህ። ካንተ ዶሩራ የሱ ዶሩራ ነው እንደው ይጠቅማል ብንል እንኳን በዶሩራ አንፃር ለምን አንተ ከምትመራቸው ሰዎች እሱ የሚመራቸው ሰዎች ይበዛሉ። እሱ በጣም አንገብጋቢና አደገኛ ቦታ ላይ ነው ያለው፣ የሚታገለው ይበዛል የሚባለው መጅሊስ። አንተ ገብተህ ተጠቅጥቀህ አንተዬ እንደው የናንተ እኮ እኛ ያስጠላችሁን እኮ በዚህ እኮ ነው። ሙኻለፋ ተከለከላላችሁ ገብታችሁበታል። ትምህርት ይከለከላል ብዙ ገብቶበታል። ብዙ ያንን አካል አሁን እስከ ዛሬ እንደበድባለን ሲሉ ነበር አውቃለሁ። ውስጣቸው አልነበርኩ እንዴ? እንትና ልጆቹን አስገብቷል ትምህርት አልለቀውም ሲሉ ነበር። አንለቀውም እሱን እናኩርፈው አዋጅ ተደርጎ ይኮራ። አሁን አብዛኛው አስገብቷል። ማን ነው እንትን የሚለው? እንደው ዝም ብላችሁ የምትጭኑት ሌላ ላይ የምትጭኑትን ነገር ራሳችሁም እያደረጋችሁት ለምን አንተ አህለል ቢድዓ ጋር ይሆንክ አንተ አህለል ቢድዓ አትሆንም የሚባል እንደዚህ አይነት አካሄድ የለም። አላህን ነፍራ والله لا اله الا الله። ስንት ነገር በጀምዕያ ዱንያን በአንድ እግሩ አቆሟል። አሁን ግን አፈሩ። ቢናገሩም የሚሰማቸውም የለም። ገና እንናገራለን እኛ ጀምዕያ ከሸኾቻቸው ጀምሮ አሁን ሰዑዲ ጀምዕያ ጋር ያለችን ግንኙነት አወጣለሁ እናገራለሁ ገና እንደዛ አይነት እኛ እንደው ሸፍነውብናል እኮ በጣም ነው የሸፈኑብናል። እንደው አልহামዱሊላህ لا اله الا الله። አናቃቸውም ጀምዕዮች እኮ አቅላላቸው አصح عقولا واخف مخالفه የምትልበት ደረጃ ላይ ነው የደረሱ። ከነሱ አንፃር ስታይ ከነዚህ ዲፋዕ ባይሆን በጣም ከባድ ነው። ይሄ ከልከለናል። እኛ ጀምዕያ አሁንም እየከለከልን ነው፣ ትናንትናም እየከለከልን ነው። ስንከለከል እንደው ከልባችን ካንጀታችን እየከለከልን ነው የመጣ ነው። ለካ እነሱ ሲገፉን የነበረው የሆነ ህዝብ እስከሚያጠራቅምለትና የሆነ ጥጉን መስመሩን እስከሚይዝ ነው። እናንተ ፕሬዝዳንታዊ ምርጫ ታደርጋላችሁ እንዴ?
እዛ አግበስብሶ ስንት ነገር አድርጉ። አሁን እናያለን መጅልሱ ምኑ ገብቶ ለምንድን ነው ስትለው ለዶሩራ እንትናንተም ብሎ ነበር ወጥቻለሁና እሰይ እንደዚህ አይነት ቁማር የለም ቀርቷል። ነቅ ይሆነናል። አሁን እኮ ነቅተናል። ሸው በፍየል ዘመን በጋን ነው ሞኝ እንዳትሆን በደንብ አድርገን የምንከታተላችሁ እናውቃለን ደግሞ ነጥቦችን። ስለዚህ ይሄ በዚህ ነው ኢንሻአላህ። አዎ ሚን አህሊል ቢድዕ ነው የሚሆነው ምንም አይነት ላ ከራመተ